ሶስቱ ንጉሶች የሀበሻ ጀብዱ። ደራሲ አዶልፍ ፓርለሳክ፣ ተርጓሚ ተጫነ ጆብሬ መኮንን፣ ተራኪ ብሩክ ድንቁ። ራስ ስዩም መንገሻ ዛሬ ያደሩት እኛ ጦር ሰፈር ነው። የራስ ስዩም ጦር የሰፈረው ከኛ ጦር ሰፈር የተወሰኑ ሰዓቶች የሚፈጅ መንገድ ራቅ ብሎ ነው፣ እታች ቆላው ውስጥ። ራስ ስዩም መንገሻ ያላቸው የሚከተላቸው ወደ 5000 የሚሆን ወታደር ብቻ ነው። የቀረው ጦራቸው በትናንሽ ሹሞች እየተመራ ተበታትኖ ተንቤን ውስጥ ከጠላት ጋር ይዋጋል። እንደሚመስለኝ ራስ ስዩም መንገሻ አድዋን ሲለቁ ብዙ ንብረት ያዳነዋል መሰለኝ፣ ወይም ደግሞ ለወታደሮቻቸው የወር ደሞዝ ለመክፈል ይችሉ ዘንድ ከራስ ካሳ 5000 ጠገራ ብር ወይንም ማርትሬዛ ብር ተበድረው ነው ሄዱት። የኢትዮጵያ ወታደሮች የወር ደሞዝ 1 ብር ነበር። በዚህች 1 ብር ወር ከወር ቀለባቸውን ችለው መቆየት አለባቸው። ይህች 1 ብር የገበሬውን ወዶ ገባ ወታደር አይመለከትም። ለምሳሌ የደጃዝማች አበራ 20,000 ጦር ከደጃዝማች አበራ አንዲት ብር እንኳን ሲወስድ አላየሁም። የራስ ካሳ የጦርነት ካዝናቸው ወደ 300,000 የማርትሬዛ ብር ይጠጋ ነበር። በዚህ የጦርነት ሰዓት ማንም የወረቀት ብር ስለማይቀበል እነዚህን ከባድ የብር ሳንቲሞች መሸከም ግድ ነበር። የራስ ካሳ ካዝና ክብደት ወደ 8 ቶን አካባቢ ሲሆን እነዚህን ብሮች በሳጥን ከቶ ከጦሩ ጋር ለማጓጓዝ ወደ 200 የሚሆኑ አህዮች ያስፈልጉ ነበር። ባለፈው ከራያ ሽፍቶች ጋር ችግር በተፈጠረ ጊዜ ራያዎች የተወሰነ ሳጥኖች ዘርፈው ስለነበር ራስ ካሳ ገንዘብ ቤታቸውን ብሮቹን እንዲቆጥር አዘዙት። ከጠዋት ጀምረው 4 የገንዘብ ቤቱ ረዳቶችና ገንዘብ ቤቱ ተቀምጠው ዋናው ገንዘብ ያዥ ሳጥኑን ይከፍትና ብሮቹን ሜዳ ላይ ዘርግፎ አንዷን ያነሳና ሲወረውር ሌሎቹ 4ቱም 1 ይላሉ። ሁለተኛዋን ሲወረውር ደግሞ 2 ይላሉ። ሶስተኛዋን እንዲሁ ሲወረውር 3 እየተባለ ቆጠራ ውስጥ ገቡ። ከሰዓት በኋላ እንደ ገንዘብ ቤት ከተመረጠች አንዲት ዋሻ አጠገብ ሳልፍ ገንዘብ ቤቶቹ በትዕግስት እየቆጠሩ 12375 መድረሳቸውን ሰማሁ። ማምሻው ላይ ስመለስ በዚያው በገንዘብ ቤት በኩል ሳልፍ ገንዘብ ቤቶች በዋሻ ውስጥ ሆነው ከፍ ባለ ድምፅ ይጨቃጨቁ ነበር። ነገሩ በኋላ ስሰማ እንዲህ ነው። አንድ የራስ ካሳ ዘብ ከራስ ካሳ ወደ ዋናው ገንዘብ ቤት ተልኮ ወደ ዋሻው ከገባ በኋላ መልእክቱን ለዋናው ገንዘብ ያዥ እያስረዳ ከተቆለለው የማርትሬዛ ብር አንዷን በእግሮቹ ጣቶች ቆልፎ ሊወስድ ሲል ከ4ቱ አንዱ ስላየው ዘቡም ብሯን ቢመልስም ይሄ ግርግር ቆጣሪዎችን ቁጥር አሳሳታቸው። እናም አንዱ 24753 ነው ብሎ በምኒልክ ይምላል። ሌላኛው ደግሞ የለም 24553 ነው ብሎ እርሱም በምኒልክ ማለ። በመጨረሻ ዋናው ገንዘብ ያዥ እንደ ንጉሥ ሰለሞን ይፈርዳል። በሉ አሁን መሽቷል፣ ነገ በጠዋት ተነስተን እንደገና እንቆጥራለን ይላቸውና ይለያያሉ። በሁለተኛው ቀንም መቁጠሩ ስላልሆነላቸው ጭቅጭቁን ትተው ለራስ ካሳ ምንም እንዳልጎደለ ተናግረው ብሮቹን ወደ ሳጥን መልሰው ቆለፏቸው። በርከት ያሉ አስቸጋሪ ቀናቶች አለፉ። መላ አካላቴ ክፉኛ ደክሟል። ትኩሳት በትኩሳት ሆኛለሁ። በጦር ሰፈራችን እውነተኛ ዶክተር ቢኖረን ኑሮ ባለሁበት ሁኔታ ቢያንስ የተወሰኑ ቀናት ለጥ ብዬ በጸጥታ እንድተኛና ትኩሳቴን እንዳስታምም ባዘዘልኝ ነበር። ግን መተኛቱ የማይታሰብ ጉዳይ ነው። እንዴትስ ታስቦ? ገና ሳይነጋ በወጋገኑ ድንኳናችንን ነቅለን ወደ ዋሻ መግባት አለብን። አለበለዚያ ልክ ጎህ ሲቀድ እነዚያ የተረገሙ የቆርቆሮ አሞራዎች መጥተው ድራሻችንን ያጠፉናል። አሁን የኢትዮጵያ ወታደር የኢጣሊያን አውሮፕላኖች ተላምዷቸዋል። ገና ሳይመጡ ድንኳኑን ነቅሎ ልክ የማስጠንቀቂያዎቹ ተኩሶች ሲተኮሱ ተረጋግቶ ወደ ቆፈራት ዋሻው ይገባል። በከንቱም ውድ ጥይቱን ማባከን እርግፍ አድርጎ ትቶታል። ምንም እንኳን በየቀኑ ለረጅም ሰዓታት በቦምብ ቢደበድቡንም እንደ መጀመሪያዎቹ አካባቢ ብዙ ሰው አያልቅብንም ነበር። ያው ዋሻው የቦምብ ናዳ ሳይችል ቀርቶ
በቆፈራት ምሽጉ የሚቀበር ድለቢስ ግን አይጠፋም ነበር። በዚህ መሃል ጣሊያኖች ሸፋታ ከምትባል ቀበሌ ወደ መቀለ አካባቢ የጀመሩትን የአውሮፕላን ማረፊያ ሰርተው ጨረሱ። እንደ ኢትዮጵያውያን ሰላዮች አገላለጽ ወደ 30 አውሮፕላኖች፣ ወደ 30 ታንኮችና በርካታ የጭነት መኪኖች ከብዙ ተንቀሳቃሽ ብረት ለበስ መኪና ነገሮች ጋር እንዲሁም በጣም ብዙ ወታደሮች ማስፈራቸውን ተናግረዋል። እዚህ ላይ የኢትዮጵያ ሰላዮች ወታደር ቁጥር ላይ ብዙም አይሆንላቸው እናም ብዙ የሚለውን ቃል ይጠቀማሉ። ኢትዮጵያውያን በአይነታቸው ተወዳዳሪ የማይገኝላቸው ድንቅ ሰላዮች ቢሆኑ በወታደር ቁጥር ላይ ችግር ነበረባቸው። አንድም በዘመናዊ መልኩ በየሻለቃው የተመደበውን ጦር ለይቶ ማወቅና ማስላቱ ላይ ችግር አለባቸው። ወይም ደግሞ በዚያው ዝም ብለው ብዙ ወይንም በጣም ብዙ ማለት ይቀናቸዋል። ራስ ካሳ ከራስ ስዩም ጋር ከመከሩ በኋላ መቀለ የሰፈረው ጦር ላይ ጥቃት ከመሰንዘራቸው በፊት ትክክለኛውን የጣሊያን ወታደር ቁጥር ማወቅ በመፈለጋቸው ብልጥና አሉ የሚሏቸውን ሹሞቻቸውን ለስለላ መላክ ጀመሩ። ሰላዮቻችን ወደ መቀለ ሲጓዙ በአብዛኛው እንደ ተራ ባላገር ገበያተኛ ለብሰውና ያለምንም መሳሪያ የፍየል ግልገል ወይም ዶሮ ወይም ደግሞ የፍየል ቆዳ ይዘው ወደ መቀለ ከተማ ገብተው ይመለሱ ነበር። ይሁን እንጂ አንዳንድ ገበሬዎች ለሁለቱም ወገን ይሰልሉ ስለነበር ይህንንም ጣሊያኖች ደርሰውበት ለመቀጣጫ ብዙ ሰው በመቀለ አደባባይ ሰቀሉ፣ ረሸኑ። ከነዚህ ምስኪኖች መሃል ብዙዎቹ በእውነትም የሆነ ነገር ሸጠው ቃለ መግዛት የወጡ ገበያተኞች ነበሩ። ኢጣሊያኖቹ በዚህ መልኩ ብዙ ኢትዮጵያውያን ገበሬዎች ቢፈጁም የኛ ሰላዮች ሳይበገሩ በየቀኑ ወዶ ገቦች ራስ ካሳ ፊት እየቀረቡ እድሉ እንዲሰጣቸው ይለምኑ ነበር። አንድ ቀን ማምሻው ላይ አንድ ሸምገል ያለና ጸጉሩን ያጎፈረ ረዘም ያለ ጢማም ሸበቶ ሽማግሌ ራስ ካሳ ፊት ቀርቦ ወደ መቀለ ይልኩት እንደው ለመነ። ራስ ካሳ የሽማግሌውን ሁኔታ አይተው ደስ እንዲለው ብቻ ሲፈቅዱለት እንዲጠነቀቅና ጦሩ እንደሚፈልገው ጭምር አስጠንቅቀውና ሞራል ሰጥተው ላኩት። ይህ ሽማግሌ ወደ መቀሌ ጉዞ ሲጀምር ዶሮም ይሁን የፍየል ግልገል የፍየልም ቆዳ ምንም የሚሸጥ ነገር አልያዘም ነበር። በምትኩ ይህ ብልህ ሽማግሌ ሁለት አነስ ቢሉም ለሸክም የሚከብዱ ያልፈነዱ ቦምቦች ይዞ ጉዞውን ቀጥሎ በሁለተኛው ቀን በርካታና ጠቃሚ የሆኑ መረጃዎች ይዞ ተመለሰ። እኔም የወሬ የሽሜውን ዝና ሰምቼ አይቅርብኝ ያልኩና ያኔ ትኩሳት በነበረ ጊዜ ደጃዝማች አበራ ከለገሰኝ አረቄ ከሲጋራዎች ጋር ሽማግሌውን ጋብዤ አስደናቂውን ጉዞውን እንዴት እንደነበር እንዲያጫውተኝ ለመንኩት። እውነት ለመናገር ሽሜው ሲያጫውቱኝ ሳቄን መቆጣጠር አልቻልኩም ነበር። ነገሩ እንዲህ ነው። ሽሜው ሁለቱም ቦምቦች በመያዝ ወደ አንድ የጦር ካምፕ ይሄዱና አለቃችሁን አቅርቡልኝ ይሏቸዋል። የኢጣሊያ ወታደሮች የሚናገሩት ስላልገባቸው አስተርጓሚ ወዳለው 100 አለቃ ይወስዷቸዋል። ሽማግሌው ወደ 100 አለቃው ጋር ይቀርቡና ጌታዬ ይኸውልዎት፣ ትናንት ወደ እርሻ ቦታዬ ስሄድ እነዚህን 2 ብረቶች ከማሳይ ውስጥ አገኘኋቸው። እንደ ጎረቤቴ አባባል ከኢጣሊያን አውሮፕላኖች ቂጥ ስር ነው የወደቁት አሉ። እናም ይኸው እነሆ ይዤላችሁ መጥቻለሁና ይቀበሉኝ፣ ባክሺሽም ይሰጠኝ ብለው ይለምናሉ። ባክሺሽ ካሳ መሆኑ ነው። 100 አለቃው በሽማግሌው ታሪክ እየሳቀና ቦምቦቹን ተቀብሎ ካሳውንም ሳይከፍለው ትከሻውን መታ እያደረገ ከጣሪያ በላይ እየሳቀ ሽማግሌውን ያባርራቸዋል። ሽማግሌው በዚህ መልኩ ከአንዱ የጦር ሰፈር ወደ ሌላው እየዞሩ 100 አለቃ ብረቶቼንም ወስዶ ብሬን ሳይሰጥ አባረረኝ፣ ከጣሊያኑ ንጉሥ ዘንድ አቅርቡኝ እያሉ ሲከሱ ሁሉም ቦታ እየሳቁባቸውና እያላገጡባቸው ሲያበሯቸው ተመሳሳይ ታሪክ እያወሩ ተመሳሳይ መልስ እየገጠማቸው በመቀለ ከተማና በአካባቢው ያለውን የጣሊያን ጦር አንድም ሳይቀር ሰልለው ተመለሱ። አዎ ድንቅና ብልህ ሽማግሌ መሆናቸው አስደስቶኝ እያደነኳቸው ምሽቱን ስንጫወት ቆይተን በኮዳ የነበረችው አረቄ ተንጠፍጥፋ ስታልቅ ተለያየ። ለመጀመሪያ ጊዜ ራስ ካሳ ህዳር 25 ቀን የመጀመሪያ ልጃቸውን ደጃዝማች ወንደሰንንና ደጃዝማች ጨቡዴን ከ10,000 ወታደሮች ጋር የአምባራዶምን ተራራ ጫፍ እንዲይዙ አዘው ላኳቸው። የሚገርመው ነገር
የኢጣሊያ ዕውቅ ጀነራሎች ታሪክ የማይረሳው ታላቅ ስህተት የሰሩት አምባአራዶምን የመሰለች ቁልፍ ቦታ የኢትዮጵያው ሰራዊት ሳይደርስ በፊት ቀድመው ያለመያዛቸው ነው። የሁለቱ ደጃዝማቾች ጦር የኢጣሊያን ሰላይ አውሮፕላኖች እንዳያዩዋቸው ሌሊቱን ጨለማን ተገን አድርገው ሲጓዙ አድረው ሊነጋጋ ሲል አምባአራዶም ደርሰው መሸጉ። የኢጣሊያ አውሮፕላኖች ረፋዱ ላይ አምባአራዶምን ሲዞሩ አረፋፍደው በስተመጨረሻ የተሸከሙትን የቦምብ ጭነት በትንሿ የእንጣሎ ከተማ ላይ አራግፈው ወደ መቀለ ተመለሱ። አምባአራዶም ከባህር ወለል በላይ የ2756 ሜትር ከፍታ ያላት ለሁለቱም ወሳኝ መንገዶች ማለትም ወደ መሃል አገር ዘልቆ ለመግባት አምባላጌን አልፎ ወደ ሰቆጣ ለማለፍ የሚያስችሉ መንገዶችን መቆጣጠሪያ ብቸኛ አማካይ ቦታ ነበረች። ሆነም ቀረ ከሁለት ወር በኋላ አምባአራዶምን ለመቆጣጠር ከራስ ሙሉጌታ ጦር ጋር 2 ሳምንት የፈጀ ከባድ ጦርነት ተደርጎበት የጣሊያ ጦር ምንጊዜም የማይረሳው ከፍተኛ ጉዳትና ሽንፈት አጋጥሞታል። ዋናው የራስ ካሳ ጦር እስካሁን ከሰፈርንበት አይቦታ የጦር ሰፈር ሆኖ የራስ ሙሉጌታን መምጣት በትዕግስት ሲጠብቅ የኢጣሊያ ጦር ሌት ተቀን በመቀለና አካባቢዋ ያለውን ጦር እያጠናከረ ከመቀለ ወደ መሃል አገር የሚወስድ ጥርጊያ መንገድ በመስራት ላይ ነው። በዚህ መንገድ ጠረጋ ሥራ ላይ የተሰማሩት በአብዛኛው ኤርትራውያን ሲሆኑ የቀን ደሞዛቸውም 1 ብር ተኩል ነበር። እዚህ ላይ ከኢትዮጵያ ወታደር የወር ደሞዝ ማለትም 1 ብር ጋር ስናወዳድረው በርካታ የትግራይ ተወላጆች ከጦራቸው እየጠፉ ለኢጣሊያኖች መንገድ ጠረጋ መግባታቸው ሊገርመን አይገባም። እነዚህ የትግራይ ልጆች ጥቂት ብሮች ካጠራቀሙ በኋላ ወደ ሹሞቻቸው በመመለስ በጦርነቱ ሙሉ በሙሉ በመሳተፍ ብቻ ሳይሆን ለራስ ካሳም በጣም ትልቅ ጠቀሜታ ያላቸው መረጃዎችን ይዘው ተመልሰዋል። ኢጣሊያኖች እንዲህ በቀላል ገንዘብ በርካታ የሰው ጉልበት ተጠቅመው መንገድ የመጥረጉን ሥራ ገፍተውበት ከመቀለ ብዙ ርቀት ሌት ተቀን እያሰሩ አልፎ አልፎ ቀን ላይ በብዙ ብረት ለበስ ተሽከርካሪዎች ሲዘዋወሩ ታይተዋል። ይህን የተገነዘቡት ሁለቱ ደጃዝማቾች ወንደሰንና ጨቡዴን ማለቴ ነው የመንገድ ሥራውን ለማጨናገፍ ጥቃት ቢሰነዝሩም በቀላሉ ወደ ምሽጋቸው እንዲመለሱ በዘመናዊ መሳሪያ የታጠቀው የጣሊያ ልዩ ብርጌድ አስገድዷቸዋል። ምንም እንኳ ጦርነቱ ከተጀመረ 2 ወር ቢያልፍም እስካሁን እዚህም እዚያም ከሚከፈቱ አነስተኛ ተኩሶች በስተቀር የኢትዮጵያው ጦር ፊት ለፊት ከጠላት ጦር ጋር ገና አልገጠመም። የራስ ካሳ ዋናው ጦር በትዕግስት የራስ ሙሉጌታን ጦር እየጠበቀ ነው። በንጉሠ ነገሥቱ አስተዳደር የኢትዮጵያ ጦር ሚኒስትር የሆኑት ራስ ሙሉጌታ ከአዲስ አበባ ከ100,000 ጦር በላይ ይዘው ከዛሬ 2 ወር በፊት ቢነሱም እንደምንሰማው ወሬ ከሳምንት በፊት ማይጨው ገብተዋል። ከዚሁ ጋር ተያይዞ በሚናፈስ ወሬ ጦራቸው ማይጨው ከመድረሱ በፊት ወደ ቆቦ አካባቢ ራያዎች ጥቃት ደርሶበት እንደነበርና ከ2 ቀን በላይ በፈጀው በዚህ በሁለት ወንድማማቾች መካከል በተደረገ ጦርነት በርካታ ሰው ከሁለቱም ወገን ማለቁንና ራያዎች በስተመጨረሻ መሸሻቸውን ሰምተናል። ለነገሩ የኛም ዘላኗ የጦር ሰፈራችን በየቀኑ ማለት ይቻላል በትግራይ ሽፍቶች ሳትዘረፍ ያደረችበት ቀን የለም። ከማስታውሰውና ከባድ ደም ከፈሰሰበት ግጭት በእኛ የጦር ሰፈር ማለት ነው ታኅሳስ 3 ቀን ሌሊት ነው። በዚሁ ወንድም የመግደል ጦርነት ከኛ ወገን 15 ወታደሮች ጦራችንንና ንብረታችንን ሲከላከሉ ሲወድቁ ከሽፍቶቹ ወገን ወደ 30 ገደማ በከንቱ ተገድለዋል። የቁስለኞችን ቁጥር መርፌ ወጊው ዶክተራችንም የሚያውቀው አይመስለኝም። አሳዛኝ ታሪክ ነውና ይቅር፣ ቢያንስ እኔ ላስታውሰው አልፈልግም። ታኅሳስ 10 ቀን ረፋዱ ላይ ከወደ አምባላጌ በኩል 4 አውሮፕላኖች ወደ መቀለ እየተመለሱ ነው። በኋላ እንደሰማሁት እነዚህ 4 አውሮፕላኖች የንጉሠ ነገሥቱን ጦር ደሴ ላይ ደብድበው መመለሳቸው ነበር። ከሰዓት በኋላ ባለ 3 ሞተር አውሮፕላኖች አምባላጌን ዙሪያ መደብደብ ጀመሩ። ከወትሮው የተለየ ነገር ቢኖር አውሮፕላኖቹ አሁን ትልልቅ ቦምቦችን ስለሚጥሉ ፍንዳታው በሚያስነሳው ሩምታ የሚንቀጠቀጠው መሬት እኛ ድረስ ይሰማ ነበር። ማምሻው ላይ እታች ረባዳው ቦታ ላይ እንደ ጉንዳን ሰራዊት መስመር ይዞ የሚርመሰመስ የኢትዮጵያ ጦር ጠራራውን እየወጣ ወደኛ ሲዘልቃየው ቀዳሚው በደጃዝማች አውራሪስ የሚመራው ከጅማ የተነሳው የራስ ሙሉጌታ ጦር ነበር።
ሌሊቱን ሙሉ ሲጎርፍ ያደረው የራስ ሙሉጌታ ጦር ዝርክርኩ የወጣ በጉዞ የደከመ ነበር። በሚቀጥሉት 2 ቀናትም የባላገሩ ጦር ከያቅጣጫው እየመጣ ይቀላቀል ነበር። በመጨረሻ ታኅሳስ 12 ቀን ለረጅም ጊዜ ሲጠበቅ የነበረው የራስ ሙሉጌታ ጦርና ራሳቸው ራስ ሙሉጌታም ደረሱ። የራስ ሙሉጌታ ወታደሮች ከኢትዮጵያ መንግስት ደሞዝ የሚከፈላቸው እውነተኞቹ የኢትዮጵያ ወታደሮች ነበሩ። ራስ ሙሉጌታ ከጦሩ ጋር በርከት ያሉ በቤልጂየም መኮንኖች የሰለጠኑ ወታደሮችም ነበሯቸው። ፈጣኖቹንም ባለ 20 ሚሊ ሜትር የስዊዘርላንድ ካምፓኒ ኦርሊዮን የሰራቸውን መካከለኛ መድፎች የታጠቀም ጦር ነበር። ይሁን እንጂ በአብዛኛው የራስ ሙሉጌታ ጦር የታጠቀው ባህላዊውን መሳሪያ ነበር። በሺዎች የሚቆጠሩ እጅና እግራቸውን ብቻ ይዘው የመጡም ነበሩ። ራስ ሙሉጌታ የተራራውን ምስራቃዊ ክፍል ይዘው ሰፈሩ። በዚህ በኩል ብዙም ሰው የማይጠቀምበት ከመቀለ ወደ ደቡብ እስከ ደሴ ድረስ የሚደርስ መንገድ ነበረው። ከወር በላይ የራስ ሙሉጌታ ጦር በመንገድ ላይ ያለ ብዙ የሚናፈሱ አስደሳች ወሬዎች ነበሩ። እንደ ወሬው የራስ ሙሉጌታ ጦር በብዙ አውሮፓውያን መኮንኖች የሚመራና በርካታ የብሪታንያ የቀይ መስቀል ዶክተሮችም እንዳሉትና ሌላም ጥሩ ወሬዎች ጣፍጠው ይወሩለት ነበር። አሁን ራስ ሙሉጌታንና ጦራቸውን ሳይ ያቺ ወሬ እውነትም ወሬ ብቻ ነበረች። አንድም ዶክተር አብሯቸው የለም። መኮንኖች ከአንድ ኩባዊ ካፒቴን በስተቀር ማንም አልነበረም። ኩባዊው ካፒቴን አሌሳንድሮ ዴልቫር 30 ዓመት ቢሆነው ነው። የተወለደው አሜሪካን ሀገር ቴክሳስ አካባቢ ሲሆን እዚያ ቴክሳስ ውስጥ ሚሊተሪ አካዳሚ ገብቶ የተማረ ሲሆን ለንደን ኢትዮጵያ ኤምባሲ ቀርቦ ለንጉሠ ነገሥቱ ጦር ያገለግል ዘንድ ጠየቀ። ጥያቄው አዎንታዊ መልስ አግኝቶ እነሆ ዛሬ የራስ ሙሉጌታ የጦር አማካሪ ሆኖ ካጠገቤ ቆሟል። በነጋታው ረፋዱ ላይ ራስ ስዩም መንገሻ ከትልልቆቹ ሹሞቻቸው ጋር ሰፈር ደረሱ። በራስ ካሳ የእንግዳ መቀበያ ድንኳን ለመጀመሪያ ጊዜ 3ቱ ከፍተኛ ባለስልጣኖች ለምክር ወደ ድንኳኗ ሳሎን ገቡ። 3ቱ ያልነገሱ ንጉሶች ከፍ ብሎ በተዘጋጀ መድረክ ላይ ውዱ የፋርስ የአበባ ምንጣፍ ተነጥፎላቸው መሃል ላይ የሰሜኑ ጦር ጠቅላይ አዛዥ ራስ ካሳ ሲቀመጡ ከቀኛቸው ወገን ራስ ስዩም መንገሻ የአፄ ዮሐንስ የልጅ ልጅ፣ በስተግራቸው ሸበቶው ሽማግሌ ራስ ሙሉጌታ የኢትዮጵያ የጦር ሚኒስትር ተቀመጡ። ለእነዚህ ያልነገሱ 3 ንጉሶች እግራቸው ስር የአበባ ምንጣፍ ተነጥፎላቸው አሉ የተባሉ ከፍተኛ መኳንንቶችና የጦር አበጋዞች እንደየደረጃቸው በስልጣን ተዋረድ ተቀምጠዋል። ምናልባትም በኢትዮጵያ ታሪክ ለመጀመሪያ ጊዜ ይመስላል እንዲህ አይነት ከፍተኛ ባለስልጣኖች በአንዲት ድንኳን ውስጥ ሲሰባሰቡ። በዚች ድንኳን ውስጥ ደጃዝማች ኃይሉ ከበደ የዋግሹም የከበደ ልጅና ወራሽ የአፄ ቴዎድሮስ የልጅ ልጅ ደጃዝማች አውራሪስ የጅማው፣ ደጃዝማች አበራ የሰላሌውና ታላቅ ወንድሙ ደጃዝማች ወንደሰን እንዲሁም ሌሎችም በርካታ ደጃዝማቾች፣ ፊታውራሪዎች፣ ቀኛዝማቾች፣ ግራዝማቾችና ሌሎች ሹሞች ሁሉ ተሰብስበዋል። የራስ ካሳ እልፍኛ አስከልካይ ለዛሬው ቀን ክብር የሚገባውን ልብሱን ከሳጥኑ አውጥቶ እንደ ተጨማደደች ለብሶ በዚያች ድንኳን ውስጥ ያሉት ሹማምንት በትክክል በደረጃቸው መቀመጣቸውንና እንደ ማዕረጋቸውና እንደ አካባቢያቸው ወግ የተለያየ ቀለም ባላቸው ራፊ ጨርቅ እየተሸፈነ የሚታደላቸው ጠጅ መዳረሱን ይቆጣጠራል። ወታደራዊው ምክር ለረጅም ሰዓት ተካሂዶ በመጨረሻ አንድ ውሳኔ ላይ ተደረሰ። እያንዳንዱ ሹም ተራው ሲደርስ እየተነሳ የኢጣሊያንን ጦር እንዴት ገጥሞ ማሸነፍ እንዳለበት የነደፈውን እቅድ አስረዳ። በመጨረሻ ደጃዝማች አበራና ደጃዝማች ኃይሉ ከበደ ያቀረቡት ሐሳብ ብዙ ካከራከረና ሌላ ብዙ ነገሮች ከተጨመሩበት በኋላ 100% በአንድ ድምፅ ጸደቀ። ይሄ ፕላን ከወታደራዊ ስትራቴጂክ አንጻር መጥፎ አይደለም፣ ተግባራዊ ማድረግም ይቻላል። በዚሁ እቅድ መሰረት ራስ መንገሻ ከመቀለ በስተ ምስራቅ ያለውን ቦታ እንዲይዝ፣ ራስ ካሳና ራስ ስዩም በህብረት የአምባራዶምን ተራራ ይዘው ወደ ተንቤን እንዲገፉና የመቀለን ዙሪያ ከቦ በገራልታ ያሉ ሁሉንም መንገዶች ዘግቶ ይዞ የኢጣሊያን ሰራዊት ምንም አይነት ስንቅና ትጥቅ እንዳያገኝ ማድረግ ነበር። በየቀኑ ወደ ጦር ሰፈራችን በቡድን እየሆኑ የኤርትራ ተወላጅ የገበሬ ወታደሮች ይጎርፋሉ።
እነዚህ ወታደሮች በሰላሙ ጊዜ ኤርትራ ውስጥ ውትድርና ገብተው ዛሬ ጦርነት ሲጀመር የኢጣሊያንን ጦር እየከዱ ከነትጥቃቸው በሚኒሊክ እየማሉ ከወንድሞቻቸው ጋር ይቀላቀላሉ። እነዚህ ውድ የኤርትራ ልጆች የኢትዮጵያው ጦር በሚቀጥሉት 5 ወራት ከጠላት ጋር ገጥሞ ድል በመታባቸው የጦር አውድማዎች ሁሉ ተሳትፈው ጀግንነታቸውን አስመስክረዋል። የጣሊያን ጥቁር ሸሚዝ ለባሽ የጦር መኮንኖች በውጊያ ላይ በመጀመሪያው ረድፍ ኤርትራውያንን አሰልፈው አስተማማኝ በሆነ ርቀት ይከተሉ ነበር። ኤርትራውያን ታዲያ ሁሌም ከኢትዮጵያው ጦር ጋር በገጠሙ ጊዜ ወይ ፈጽሞ አይተኩሱም አሊያም ሆን ብለው ወደ ሰማይ እየተኮሱ ከወንድሞቻቸው ጋር ይቀላቀሉ ነበር። ኢትዮጵያውያንም ኤርትራውያንን ትጥቅ ለማስፈታት ጊዜ ሳይፈጁ አልፈው የጣሊያኑን ጦር ይገጥሙ ነበር። በእንዲህ ሁኔታ የሚደነግጠው የጣሊያን ጦር ብዙም ሳይታኮስ ይሸሽ ነበር። ኤርትራውያን በሚበዙበት የኢጣሊያ ክፍለ ጦሮች ብዙ ጊዜ ብጥብጥ ይነሳ ነበር። በአብዛኛው ኤርትራውያን ኢጣሊያኖቹን አለቆቻቸውን ረሽነው ከነሙሉ ትጥቃቸው ወደ ኢትዮጵያውያን ወንድሞቻቸው ወገን የሚገቡበት ጊዜ ትንሽ አልነበረም። በጦር ሰፈራችን እነዚህን ኤርትራውያን ለመቀበል በየቀኑ ድግስ ብቻ ነበር። ኤርትራውያን በእምዬ ምኒልክ ስም እየማሉ በተለያዩ ደጃዝማቾችና ፊታውራሪዎች ስር ይመደቡ ነበር። አልፎ አልፎም ራስ ካሳ ሹመት እየሰጡ የራሳቸውን ጦር እንዲመሩ ያደርጉ ነበር። የኢጣሊያ የቅኝ ግዛት አስተዳደሮች በእነዚህ ኤርትራውያን ላይ ከፍተኛ የሚሉትን እርምጃ ሁሉ ይወስዱ ነበር። ወደ ኢትዮጵያ የከዳ ወጣት ቤተሰቦችን ንብረት ይወርሳሉ። ንብረትም ከሌላቸው ያስሯቸውም ነበር። አልፎም ለመቀጣጫ ወጣቶችን ሰብስበው ይረሽኑ ነበር። ይሄ የኢጣሊያኖች ጭካኔ ውድ የኤርትራን ልጆች ግን ወደ ኋላ አላስበረገጋቸውም። በየጊዜው ይጎርፉ ነበር። ሦስቱ ንጉሶች የሀበሻ ጀብዱ። ደራሲ አዶልፍ ፓርለሳክ፣ ተርጓሚ ተጫነ ጆብሬ መኮንን፣ ተራኪ ብሩክ ድንቁ። ሦስቱ ንጉሶች